ቀነኒሳ በቀለን በጣም ነው ማከብረው አዝመራው ና ፈልጋለሁ ብሎኝ ቀነኒሳ ሆቴል እሺ ከነ ባለቤቱ አክብሮ በዓል ነበር የሆነ ብር ሰጠኝ ዛሬ 8-9 ዓመት ቆይቷል በጣም ትልቅ ብር ነው ወዲያው ፍሪጅ ገዛውበት ከዛ ቤት ውስጥ ቀነኒሳ ፍሪጅ ተባለ ስሙ ቀነኒሳ ፍሪጅ ነው ምክንያቱም ምንም አይነት ብር ሳላጎድር የሰጠኝን ብር ፍሪጅ ላይ ገዛውበት ከዛ ሰሞኑን ይሩጫ ላቆም ነው ምናምን የሚል አይነት አዝማሚያ ያለው አስተያየት ሰጠ ፍሪጅ አልተበላሽ የእውነተኛ ታሪክ ነው ነገር ሰራው ላይ አሁን በቅርብ ከ40 ዓመት በላይ ማራቶን በሪከርድ ሰብሮ ሲያሸንፍ አልሰራ